ሰላም እንዴት ናችሁ? የቻናላችን ቤተሰቦች ፍሬሽማን ኤግዛም ቲዩቦች ነን። ሲኦሲ ኤግዛም ፓርት 1 ፓርት 2 እየሰራን ነበር። ዛሬ ደግሞ ፓርት 3 ኬሚስትሪ ፓርት አብረን የምንሰራ ይሆናል። ስለዚህ ይህንን ቪዲዮ ላይክ እና ሰብስክራይብ ያደረጋችሁ እንድትመለከቱ እንላለን። ቀጥታ ወደ ክላሳችን ከመግባታችን በፊት ልናሳስባችሁ የምንፈልገው ነገር ብዙዎቻችሁ እያያችሁ ያላችሁት ሰብስክራይብ ሳታደርጉ ነውና ሰብስክራይብ ብታደርጉ ለእናንተ የሚጎዳችሁ ነገር የለም። ለእናንተ እኛ በጣም ለፍተን እየሰራን ያለነው። ስለዚህ ሰብስክራይብ አድርጋችሁ ብትጀምሩ፣ ላይክ በተኗን ተጭናችሁ ብትጀምሩ ለእኛ በጣም ይጠቅመናል እና እስቲ ላይክ አድርጉ፣ ሰብስክራይብ አድርጉ። ይህንን እንዳትረሱ ልንላችሁ ፈልገን ነው። ቀጥታ ወደ ክላሳችን ሄዳለን። ዛሬ የምናየው ኬሚስትሪ ፓርት ነው። ኬሚስትሪ ፓርት ከኮስችን 1 እንጀምራለን ማለት ነው። ኮስችን ነምበር 1 ሊቲየም ሃይድሮክሳይድ is equals to 0.0001 or 10 raised to minus 5. What is the pH value? A 10, B 6, C 5, D 9. ስለዚህ ትክክለኛ መልስ የትኛው ነው? የተሰጠን ሊቲየም ሃይድሮክሳይድ አይደለም። ሊቲየም ሃይድሮክሳይድ 10 raised to minus 5 ነው። የተፈለገው pH ነው። ስለዚህ ይሄንን ለመፈለግ pOH is equals to pOH plus pH is equals to 14 ሚለውን ነገር እሱን እንጠቀማለን። አብረን እንስራ። ስቴፖች አሉ። የመጀመሪያ ኮንቨርት ቱ ሳይንቲፊክ ኖቴሽን ቀደም የተሰጠንን ዘ ኮንሰንትሬሽን ኦፍ ሊቲየም ሃይድሮክሳይድ ኦር ሃይድሮክሳይድ OHን ወደ ሳይንቲፊክ ኖቴሽን መቀየር አለብን። ይሄንን ካን ቢ ሪተን አስ 10 raised to minus 5 እናደርጋለን። ስቴፕ 2 ላይ ደግሞ ዲተርማይን ዘ pOH ወይንም ዘ pOH is ኔጌቲቭ ሎጋሪዝም ኦፍ ሃይድሮክሳይድ ኮንሰንትሬሽን እንደሆነ እናውቃለን። ያን 12 ክፍል ስንማር። ስለዚህ pOH ማለት is equals to minus log B16 raised to hydroxide or OH is equals to ብለን OH ተሰጥቶናል እናውቃለን። OH አችን እንደተሰጠን እናውቃለን OH አችን። ስለዚህ minus log B16 raised to minus 5 is equals to ይሄኛው ኔጌቲቭ በኔጌቲቭ ይጣፋል። የሚቀረን ሎግ 10 raised to 10 is equals to 5 ይሆናል። ስለዚህ 10 by 10 ይጠፋል። ሎግ is equals to 5 ነው የሚቀረን ማለት ነው። ስለዚህ መጨረሻ ላይ የምናገኘው ውጤት 5 ይሆናል ማለት ነው። pOH አችን 5 ነው። ቅድም እንዳልኳችሁ አሁን find the pH እንፈልጋለን ማለት ነው። ስለዚህ using the relationship between pH and pOH at standard temperature 25 degree Celsius ላይ pH እና pOH ምንድናቸው? ሪሌሽንሺፕ አላቸው። ስለዚህ pH plus pOH is equals to 14 at standard temperature 25 degree Celsius ላይ ማለት ነው። ስለዚህ pH አችንን አላገኘንም፣ ነገር ግን ማንን አግኝተናል? pOHን አግኝተናል። pH plus pOH is equals to 14 ነው። pOH ቦታ ላይ 5ን እንተካለን። ስለዚህ pH is equals to 14 minus 5 ይሆናል። በዚህ እኩል ያለችው 5 በዚህ ስታርት ማይነስ ይሆናል። ስለዚህ 9 ይመጣል ማለት ነው። መልሳችን የሚሆነው B is the correct answer. B is the correct answer. B ትክክለኛ መልሳችን ይሆናል ማለት ነው። Question number 2 in an electrolytic cell the process of gaining electrons or reduction occurs at one of electrolytes. Identify the correct electrolyte in the corresponding chemical process. A. Anode oxidation, B. Anode reduction, C. Cathode oxidation, D. Cathode reduction. ትክክለኛ መልሱ የትኛው? በኤሌክትሮላይቲክ ሴል ላይ the process of gaining electron gain በሚደረግበት ጊዜ ወይንም ሪዳክት ይደረጋል occurs on one electrolyte
ስለዚህ በአንዱ ኤሌክትሮላይት ጫፍ ላይ ፕሮሰስ ጌን ኤሌክትሮን በማድረግ ሪዳክስን ይፈጥራል ፕሮሰሱ ኢን ኤሌክትሮላይሲስ ሲል። ስለዚህ የትኛው ፕሮሰስ የተባለው ይህንን ከመመለሳችን በፊት እስቲ ኖት አድርጉ። In electrochemistry, we use the mnemonic reduction and anoxide oxidation to remember this process. ስለዚህ reduction እና oxidation process እንዳለ remember እናደርጋለን ኤሌክትሮኬሚስትሪ ላይ ማለት ነው። ስለዚህ reduction ማለት ነው gaining electron ማለት ነው። reduction ማለት gaining electrons this always occurs at the cathode። ስለዚህ ይሄኛው reduction ሁል ጊዜ ኦከር ወይም የሚከሰተው በካቶድ ላይ ነው። ስለዚህ ኤግዛምፕል ኮፐር አዮን ፕላስ 2 ኤሌክትሮን ይቀበላል። ከዛ 2 ኤሌክትሮን ሪዳክሽን ጌን ያደርግና ወደ ኮፐርነት ይቀየራል ማለት ነው። ኦክሲዴሽን ላይ ስለመጣ ሉዚንግ ኤሌክትሮን ወይንም ይሰጣል ማለት ነው። ኦክሲዴሽን ማለት ስሙ እንደሚናገረው ሉዚንግ ኦክሲዴሽን ያደርጋል። ስለዚህ this always occurs at anode። ይሄኛው ሁል ጊዜ ኦከር የሚሆነው በአኖድ ላይ ኦከር ይሆናል። ስለዚህ ኤግዛምፕል ዚንክ 2 ኤሌክትሮን ይቀበልና ወይንም 2 ኤሌክትሮን ይሰጥና ኦክሲዴሽን ይፈጥራል ማለት ነው። ስለዚህ በዚህ በኩል ካየን እዚህ ጋር የተጠየቅነው ምንድነው? the process of gaining electrons። ስለዚህ ሪዳክሽን ካለ ምን አለ? ካቶድ አለ። ስለዚህ እንደምንዳየን እዚህ ጋር ሪዳክሽን ሁል ጊዜ ከማን ጋር ነው የሚሄደው? በካቶድ ጋር። ስለዚህ ኮሬክት አንሰራችን የሚሆነው ኤ አኖድ ኤንድ ኦክሲዴሽን አይደለም የተጠየቀው ሪዳክሽን ስለሆነ አኖድ ኤንድ ሪዳክሽን አይደለም ካቶድ ኤንድ ኦክሲዴሽን በፍጹም አይሆንም። ቢ ኢዝ ካቶድ ኤንድ ሪዳክሽን ኢዝ ኮሬክት አንሰር። ስለዚህ የሁለተኛ መልሳችን ቢ ካቶድ ኤንድ ሪዳክሽን ይሆናል ማለት ነው። question number 3 ይህ ኳንተም ነምበር የመጣ ነው ወይንም ኳንተም ነምበር የመጣው ኬሚስትሪ ላይ ማለት ነው። identify the correct set of quantum number principal quantum number identify the correct set of quantum numbers n ማለት principal quantum number ነው። l ማለት angular momentum of quantum number ነው። m ማለት magnetic quantum number ማለት ነው። ms ማለት spin quantum number ማለት ነው። ስለዚህ for the valence outermost electron of the ኒውትራል ሶዲየም የሶዲየምን እንፈልገው የተባለው። ስለዚህ የአራቱንም ሶዲየም ምን ፕሪንሲፓል ኳንተም ነምበሩ ስንት ነው? አንጉላር ሞመንተሙ ስንት ነው? የማግኔቲክ ኳንተም ነምበሩ ስንት ነው? እና ስፓይን ኳንተም ነምበሩ ስንት እንደሆነ የምናየው ነው። ስለዚህ ኤ ላይ ቢ ላይ ሲ ላይ ዲ ላይ የተሰጡ ምርጫዎች አሉ። ከዛ በፊት እኛ ዲስክሪፕሽን እንመልከት። ይሄኛው the valence electron research in the third orbital ላይ ነው የሚገኘው። third orbital ላይ ነው የሚገኘው ቫላንስ ኤሌክትሮን አንዷ የሶዲየም ማለት ነው። ስለዚህ ፕሪንሲፓል ኳንተም ነምበር n ማለት this corresponding to the energy level for the third orbital። ስለዚህ n-ናችን ስንት ነው? third orbital ላይ ስለተገኘ 3 ኤስ በኋላ 3 ስላለች ፕሪንሲፓል ኳንተም ነምበራችን 3 ነው። አንጉላር ሞመንተም ኳንተም ነምበሩ ደግሞ this describes orbital shape ኤስ ላይ ስለሆነ 0 ቅድም ፒ ላይ ቢሆን 1 ነው፣ ዲ ላይ ቢሆን 2 ነው፣ ኤፍ ላይ ቢሆን 3 ነው። ስለዚህ አንጉላር ሞመንተም ኳንተም ነምበር 0 ነው የሚሆነው። ማግኔቲክ ኳንተም ነምበር የሚሆነው ደግሞ this ranges from negative to ስለሆነ must be 0 ነው የሚሆነው። ስፓይን ኳንተም ነምበራችን ኤሌክትሮን ካን ሃቭ ስፓይን ኳንተም ነምበር ወይ ኔጌቲቭም ወይ ፖዚቲቭም ይሆናል። ስለዚህ ወደዚህ ስንመጣ ኤ ፕሪንሲፓል ኳንተም ነምበር ኢዝ 3 አንጉላር ሞመንተማችን ደግሞ 0 ነው። ይሄ ደግሞ ማግኔቲክ ኳንተም ነምበሩ 0 ነው። ይሄ ስፓይን ኳንተም ነምበሩ +1 ኦቨር 2 ነው። እዚህ ጋር ኤላችን 0 ነበር ቀድሞ የመጣ ነው። ይሄ አይሆንም፣ ይሄ ይሆናል። እስቲ ይሄ n3 ይሄም ይሆናል። ስለዚህ መልሳችን የሚሆነው ስፓይን ኳንተም ነምበሩ ኔጌቲቭ ፖዚቲቭ ይሆናል ስለተባለ ኤም ሲ ይሆናል። ስለዚህ ነገር ግን እኛ መልሱን አድርገን የምንወስደው ኤ ላይ ያለችው n3 n0 እና n0 n3 ሲሆን 1/3 አድርገን ተቀብለናታል።
ማለት ነው። ስለዚህ the correct answer is A and C is the correct answer. Correct answer. Question number 4. Which one of the following is true about property at equilibrium? Properties at equilibrium. ስለዚህ ትክክለኛ የሆነው ስለ ኢኩሊብሪየም የሚናገረው ምርጫ የትኛው ነው? A. Concentration of reactant in product equal. B. Concentration of product forward step. C. Reactant in product the left part is equal. D. Neither reactant nor product part added. እዚህ ጋር እንደምንመለከተው concentration of reactant and product equal ይላል። ኢኩሊብሪየም ላይ concentration of reactant and product equal በፍጹም አይሆንም። ይሄ ፎልስ የሆነ ሀሳብ ነው። ምክንያቱም at equilibrium ላይ the concentration of reactant and product ምንድነው? ኮንስታንት ነው በኢኩሊብሪየም ላይ። ስለዚህ A ኮሬክት አንሰር አይሆንም። B ላይ concentration of product forward stop ይሄኛው በፍጹም አይሆንም። ምክንያቱም equilibrium is dynamic ነው። dynamic means the forward and the reverse reaction continue to happen ወይንም constant happen ይፈጥራል ማለት ነው። forward stop አይሆንም፣ እኩል ነው የሚሆኑት ማለት ነው። ሲለ reactant and product the left part is equal ይህም ሶስተኛው ፎልስ ነው። the rate of forward and reverse reaction is equal እንጂ reactant and product the left part is equal የሚባል ነገር የለም። ዲ ላይ ደግሞ neither reactant nor product part አለች። ዲ is the correct answer። ስለዚህ reactant ላይም product ላይም አደር ማድረግ አይችልም፣ መቀነስም አይቻልም። ስለዚህ ዲ is correct answer። ዲ correct answer ነው። አራተኛ ጥያቄ ላይ ዲ correct answer ነው። question number 5 in the context of Bronsted-Lowry acid-base theory, a base defined as a proton acceptor, which of the following species can act as base in chemical reaction? Base chemical reaction የሚፈጥረው የትኛው ነው? ቤዝ በቃ በውስጡ ቤዝ ያለ እና ሃይድሮካርቦን ከዛ ናይትሮጂን ሃይድራይድ ናይትሮጂን ይህንን ይመስላል እና መልቲፕል ቾይስ ኦፕሽን ላይ A 1 only, B 2 only, C 2 and 3 only, D 1 2 3 ግን መልሳችን የሚሆነው በሶስቱም ላይ አለ። ለምሳሌ ባይካርቦኔት፣ አማይድ አዮን፣ አሞኒያ ላይ አለ። ሶስቱም ላይ ቤታ አለ፣ ቤዚክ ካራክተር አለ H+ እና ቤዚክ አሲድ ብቻ ይሄን ይመስላል። ስለዚህ ባይካርቦኔት ላይ አለ፣ አማይድ አዮን ላይ አለ፣ አሞኒያም ላይ አለ። ትክክለኛ መልሱ የሚሆነው አምስተኛ ጥያቄ ሁሉም ትክክለኛ መልስ ዲ is correct answer for 1 2 3 ሶስቱም ይሆናሉ ማለት ነው። question number 6 calcium carbonate reaction is an excess hydrochloric 20 gram felt carbon dioxide ነው። ስለዚህ calcium carbonate reaction is an excess በሆነው ከሃይድሮክሎሪክ አሲድ ጋር ይዋሃዳል። ፈልጉ የተባለው ካርቦን ዳይኦክሳይድን እንፈልጋለን ማለት ነው። ካርቦን ዳይኦክሳይድ ስንፈልግ እናድርገው የመጀመሪያ ስቴፕ 1 write the balanced chemical equation the reaction between calcium carbonate and hydrochloric acid. calcium carbonate plus hydrochloric acid, calcium chloride plus H2CO2 ይሆናል። from the equation we can see that 1 mole of calcium carbonate produces 1 mole of እኩል ነው። ስለዚህ እዚህ ጋር አንድ ሞል ካልሲየም ካርቦኔት ፕሮዲዩስ የሚያደርገው አንድ ሞል እነዚህ ራሱ ነው። ስለዚህ ዲተርሚን ሞላር ማስ ካልሲየም ካርቦኔት የሚባለው ደግሞ ሞላር ማሱን ስንመለከት 100 ግራም ፐር ሞል ነው። ሞላር ማሱ ኦፍ ካርቦን ዳይኦክሳይድ ደግሞ 44 ግራም ፐር ሞል ይመጣል ማለት ነው። ሶስተኛ calculate the moles of reactant using given mass 20 gram ይላል። ስለዛ በኋላ ካልኩሌት ሞሉን ስንፈልግ ሞል ኦፍ ካልሲየም ካርቦኔት ይሄንን 0.2 ሞል ሲመጣ
ኮንቨርት ሞል ፕሮዳክት ማስ ስናመጣ የተፈለገው ማስ ኦፍ ካርቦን ዳይኦክሳይድ ስለሆነ ሞልስ ታይምስ ሞላር ማስ 0.2 ሞል ታይምስ 0.2 ታይምስ 44 ግራም ፐር ሞል መልሳችን የሚመጣው 8.8 ግራም ይመጣል ማለት ነው። ስለዚህ የኮሌት ሬት 8.8 ግራም በጣም ትኩረት አድርጋችሁ እናንተ እንድትመለከቱ እንላለን። እኛ ትንሽ ብቻ ነገር ነው የምናሳየው። ሰብስክራይብ አድርጉ እንዳትረሱ። Question number 7. The limit Arrhenius, which of the following is weakness of Arrhenius definition compared to Bronsted-Lowry definition? The limit of Arrhenius, which of the following is weakness? Arrhenius definition compared to Bronsted-Lowry definition. ምንድነው ድካሙ? Arrhenius ከብሮንስቴድ-ሎወሪ ዲፊኒሽን ጋር ተነጻጸረ ደካማ ጎን ምን ተብሎ ነው የተጠየቀው። ለዚህ ደግሞ it only applies to substance dissolved in water. B, it cannot explain why sodium hydroxide is a base. C, it ignores the role of hydroxide ions. ከዛ D ላይ it only works for gases ይላል። ስለዚህ ትክክለኛ መልሱ it only applies to substance dissolved in water በማድረጉ ነው ዊክነሱ ማለት ነው። እና ይሄንን ይመስላል ማለት ነው። እጅግ በጣም እናመሰግናለን። ቀጣይ ማስ ፓርት ሰርተን እንለቅላችኋለን። ይሄንን እያጠናችሁ በጣም እንድትዘጋጁ ልናሳስብ እንወዳለን። መልካም ጊዜ ይሁንላችሁ። ቻው ሰንብቱ።